አምስቱ አዕማደ ምስጢራትን ያወቀ ሰው ከኦርቶዶክስ ተዋሕዶ ቤተክርስቲያን ሊወጣ አይችልም። ለምን? መጽሐፍ ቅዱስን ሙሉን ጠቅልሎ በውስጡ ድንቅ የሆነውን ነገር የምታዩበት አበው ሁሉ የተስማሙበት የመጀመሪያዊቱ ቤተክርስቲያን የምታምነው እምነትን የምትረዱበት ነው የሚሆነው። ስለዚህ የአምስቱን አዕማደ ምስጢር ነገር መረዳትና መጠንቀቅ እጅግ አስፈላጊ ነገር ነው። ለዚህም ደግሞ ራሱ አብ ወልድ መንፈስ ቅዱስ እግዚአብሔር ይርዳል። ዛሬ የምናየው እግዚአብሔር አንድም ሶስትም የሆነበትን ጥቅሶች መጀመሪያ አንድነቱ እንዴት ሶስትነቱ እንዴት እንደሆነና ሶስተኛው ደግሞ ሰፋ አድርገን የምናየው አንድነቱም ሶስትነቱንም በተመለከተና ምሳሌያትን ይሆናል። በመጀመሪያ እንዳየነው እግዚአብሔር አንድ ነው ለማለት አንድ ጥቅስ ራሱ ይበቃችኋል። ዘጸአት 20 ጨምሬ ነግራችኋለሁ ከዚህ በፊት አንድ ጥቅስ ዘፍጥረት 1:1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ፈጠሩ አይደለም ፈጠረ። ስለዚህ አንድ ፈጣሪ አንድነቱ ሶስትነቱን ደግሞ ለመመልከት ይሄው ፈጣሪ እግዚአብሔር ሶስት መሆኑን ለማየት የምትረዱበት ደግሞ ጳውሎስ ሐዋርያ ሲመርቅ እንዳልኳችሁ በሁለተኛ ቆሮንቶስ 13:14 ላይ ሲመርቃቸው ያለውን ትመለከታላችሁ። ማቴዎስ 28:19 ሂዱና አሕዛብን ሁሉ አስተምሩ ብሎ መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሲያዛቸው ሂዱ ብሎ አጥምቁ ሲላቸው እንዲህ ነው ያላቸው፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ነው ያለው። ስለዚህ ይሄም እንደሚያሳየን የእግዚአብሔርን ሶስትነቱን ነው። በአካል ሶስት እንዴት እንደሆነ ባለፈው ትምህርታችን ላይ ስላየን በግብር እንዴት እንደሆነ በኩነት እንዴት እንደሆነ አልደግመም። እሱ ያለፈውን መመልከት ሁሉ ጊዜ ጠቃሚ ነው። ተከታታይ ትምህርት ስለሆነ ሁሉንም ይዩት። ዛሬ የምናየው ደግሞና ምሳሌያቱን የምንመረምርበት የአንድነትና የሶስትነትን ነገር ነው። ይሄን ጥቅስ ይዩት። ዘፍጥረት ምዕራፍ 1 ቁጥር 26 ላይ የምታገኙት ጥቅስ ነው። ምንድነው የሚለው? ወይቤ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ። እግዚአብሔር አለ። ምን አለ እግዚአብሔር? ሰውን በአርአያችን በመልካችን እንደ ምሳሌያችን እንፍጠር ያለበትን ቃል ነው እዚህ የምታዩት። አሁን እዚህ ላይ የምታዩት እግዚአብሔር አለ ነው እንጂ እግዚአብሔር አሉ አይልም። እግዚአብሔር አለ። ለምንድን ነው እግዚአብሔር አለ ያለው? አንድ እግዚአብሔር ነው በመፍጠር ብለን ያለው ትዝ ይላችኋል። በመለኮት በህልውና በባህሪ በእዘዝ በአገዛዝ ይሄን ዓለም በመፍጠር በማሳለፍ አንድ ነው ስላልን ይሄ ነው በቃ ትምህርታችን። እግዚአብሔር አለ እንጂ እግዚአብሔር አሉ አይደለም። እግዚአብሔር አለ አንድ እግዚአብሔር። ቀጥሎ ያለውን ደግሞ ነገር ተመልከቱት። ሰውን በምሳሌያችን ወይም እንደ መልካችን እንደ አርአያችን እንፍጠር ነው ያለው። እንፍጠር ነው። ሰውን በአርአያችን ነው። በአርአያዬ አላለም፣ በአምሳሌ አላለም፣ በመልኬ አላለም። እግዚአብሔር አለ ብሎ በመልኬ በአርአያዬ በምሳሌ አላለም። እግዚአብሔር አለ ብሎ በመልካችን እንደ ምሳሌያችን እንደ አርአያችን እንፍጠር ነው ያለው። ልፍጠር አይደለም ያለው፣ እንፍጠር ነው ያለው። አሁን ልብ በሉ። እግዚአብሔር አለ ስንት? አንድ እግዚአብሔር አለ ነው። ቀጥሎ ደግሞ ይኸው በመልካችን ብዙ ነው። 2 አይደለም 4 አይደለም፣ ቁጥሩን አውቀነዋል። 3 ነው። እንደ ምሳሌያችን አብ ወልድ መንፈስ ቅዱስ ነው። እንደ አርአያችን አብ ወልድ መንፈስ ቅዱስ ነው። ይሄ ደግሞ ምንድነው? ብዙ ነው። ስለዚህ እዚህ ጋር ምን ታያላችሁ? እግዚአብሔር አለ። ለምሳሌ የግራመር ትምህርት በእንግሊዝኛ ስትማሩ የሲንጉላርና ፕሉራል ትምህርቶች አሉ። በእኛ ትምህርት ላይ የግዕዝ ቋንቋ ስንማር ብዙና ነጠላ፣ የሩቅና የቅርብ እነዚህ ቋንቋ ጠንቅቆ የሚታወቅባቸው በአማርኛ የምናየው ማለት ነው። ሲንጉላር ነው። እግዚአብሔር አለ ካለ አንድ እግዚአብሔር አለ ነው በቃ። ወይቤ እግዚአብሔር አንድ እግዚአብሔር አለ። ነጠላ ነው። አንድ እግዚአብሔር አንድ ነው። እንፍጠር፣ ንግበር፣ እንፍጠር፣ እንስራ ፕሉራል ነው፣ ብዙ ነው።
ስለዚህ ያ ብዙ ግን እንዳልኳችሁ 2 አይደለም፣ ያ ብዙ 4 አይደለም 3 ነው። ከ3 ፍንክች የለም። በቃ አለቀ። 3 ነው 3 ነው። አብ ወልድ መንፈስ ቅዱስ 3 ነው። 2 አይሆንም 4 አይሆንም፣ አይጨመርበትም። ወልድ ኢየሱስ ምስጢረ ሥጋዌ ላይ እናለን ከሰማይ ወርዶ ቢመጣ ከላይ አልጎደለም ከታችም አልተጨመረም። ያ ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ ነው። በቃ እግዚአብሔር አለ አንድ እግዚአብሔር ሰውን እንፍጠር አለ በስም 3 በአካል 3 በግብር 3 በኩነት 3 አንድም 3ም የተባለው ይሄ ነው። መጽሐፍ ቅዱሱ ራሱ ነው የሚመራ። ዘፍጥረት የመጀመሪያ ገጽ ምዕራፍ 1 ቁጥር 26 ነው አሁን እያያችሁ ያላችሁት። ስለዚህ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔር አለ አንድ እግዚአብሔር እንፍጠር ባሪያችን አለ በአምሳላችን አለ። ሶስትነቱን የሚያሳይ ነው። ድንቅ ነው። እግዚአብሔር በልባችን ይጻፍልን። እዚህ ውስጥ ግን የምናየው አንድ ነገር አለ። በመልካችን እንደ ምሳሌያችን እንፍጠር አለ ስንል አንዳንድ ሰዎች በተለያየ እምነት ውስጥ ያሉ ይመስለኛል። ለምሳሌ በኦንሊ ጂሰስ ውስጥ ያሉ ወይም ደግሞ በጆቫ ዊትነስ ውስጥ ያሉ ወይም ደግሞ በሌላ እምነት ውስጥ ያሉ ሰዎች መጽሐፍ ቅዱስን የሚከተሉ ማለት ነው ከእስልምና ውጪ። እስልምና የራሳቸውን የእምነት መመሪያ ቁርአንን ነው የሚቀበሉት። መጽሐፍ ቅዱስ እናምናለን የሚሉ ሰዎችን ግን ስትመለከቱ ምን ይላሉ? እንፍጠር ያለው ይላሉ መላእክትን ነው። በጣም ተመልከቱ። ትልቅ ስተት ውስጥ ይወድቃል ሰው ሚስጥራትን ካላወቀ። ያልኳችሁ ለዚህ እንፍጠር ያለው ማን ነው? መላእክትን ነው። እንፍጠር ያለው ቃሉ ብዙ ስለሆነ መላእክትን ያላቸው። ልብ በሉ፣ መላእክት ፈጣሪ መሆን ይችላሉ? እኛ በመላእክት አርአያና አምሳል ተፈጥረናል? በፍጹም። አያችሁ፣ የአንድነትና የሶስትነት ሚስጥር ስላልተረዱ እንፍጠር የሚለውን በአርአያችን የሚል ምን እናድርገው ይሉና መላእክትን ነው። በፍጹም የሄቨንሊ ካውንስል ነው ኮርት ነው ብለው በምዕራቡ ዓለም የተለያየ ሐሳብ ይሰጣሉ። በፍጹም እግዚአብሔር አንድ እግዚአብሔር በስም 3 በአካል 3 በግብር 3 በኩነት 3 የሆነ እግዚአብሔር እሱ ነው እንፍጠር ያለው። እንዴት እንደሆነ እናያለን። ተመልከቱ፣ እንፍጠር። ስለዚህ መላእክትን ነው ብለው የሚናገሩ ሰዎች አሉ። ሌላም የሚያስቡ ሰዎች አይደሉም። ምስጢረ ሥላሴን ስናምን ለምሳሌ በቁርአን ላይ እኛ ሥላሴ ብለን ስናምን አብ ወልድ መንፈስ ቅዱስን ነው። በቁርአን ላይ እንደተጻፈው ግን ምን ይላል? አላህ ነብዩና ኢሳን ሲጠይቀው ለምሳሌ ማርያምን ጨምረህ አንተንና እኔን አንድ ላይ 3 አምላክ ብለው እንዲያመልኩ ብለሃል ወይ የሚል ቃል አለ። እንደሱ አይደለም የክርስትና እምነት። በዘመኑ ድንገት ነብዩ መሐመድ በተነሱበት እንዲህ አይነት አስተሳሰብ ድንገት ያላቸው ሰዎች ሊኖሩ ይችሉ ይሆናል። በፍጹም አይደለም። አብ ወልድ መንፈስ ቅዱስ ስንልኛ አንዱን እግዚአብሔር ነው። አንዱ እግዚአብሔር 3 ስም አለው። አብ ወልድ መንፈስ ቅዱስ ነው። አብ ደግሞ አብ ነው፣ ወልድ ደግሞ ወልድ ነው፣ መንፈስ ቅዱስ መንፈስ ቅዱስ ነው። ስለዚህ በሚስጥረ ሥላሴ አንድነቱና ሶስትነቱን ለምሳሌ የመጀመሪያው ገጽ ላይ እንዳየነው እግዚአብሔር አለ አንድ እግዚአብሔር ሰውን በአርአያችን በምሳሌያችን እንፍጠር በስም 3 የሆነ እግዚአብሔር። ምን ማለት ነው? በአርአያችን እንፍጠር በእግዚአብሔር አርአያ ተፈጥረናል ስትሉ ምን ማለታችሁ ነው? በእግዚአብሔር አምሳል ተፈጥር ያለው ስትል ምን ማለት ነው? በአምሳሉ ተፈጥር ያለው ስትይ ምን ማለትሽ ነው? ወንዱም ሴቱም በእግዚአብሔር አርአያ ነው የተፈጠረው፣ በእግዚአብሔር አምሳል ነው የተፈጠረው። በምንድነው እግዚአብሔርን የምንመስለው ብላችሁ ታስቡ። ዝም ብሎ ይሄ የአካል አገላለጦች ነገሮች ይኖራል። ድንገት እግዚአብሔር አይን አለው፣ እግዚአብሔር ይሰማል፣ ጆሮ አለው፣ እግዚአብሔር ቀኝ አለው፣ ቀኝ ሰማያትን ዘርግታለች፣ እጄ ምድርን አጽንታለች ሊል ይችላል። እንደዚህ እንደኔና እንደናንተ እንደዚህ የሚዳበስ የሚዳሰስ አካል ፈጽሞ የለውም። እግዚአብሔር በነፍሳችን ነው እግዚአብሔርን የምንመስለው። ልዩ ምስጢር ነው። ነፍስ አለን። ያቺ ነፍስ ደግሞ ዘፍጥረት ምዕራፍ 2 ቁጥር 7 ላይ የእግዚአብሔር ቃል ምን ይላል? አዳምና ሔዋንን ከምድር አፈር ካበጃቸው በኋላ በአፍንጫው የሕይወት እስትንፋስ እፍ አለበት፣ ሰው ሕያው ነፍስ ያለው ፍጡር ሆነ ይላል። ሰው ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ነፍስ ወንዱም ነፍስ አለው፣ ሴቷም ነፍስ አላት። የሰው ልጅ ሁሉ ነፍስ አላቸው አለው። ስለዚህ እግዚአብሔር በነፍስ ነው እኛ የምንመስለው። እንዴት ብትሉ ነፍስ 3 ባህሪያት አሏት። 3 ባህሪ ያላት ነፍስ 3 ባህሪ ያላት ነፍስ ምን ምን ካላችሁኝ፣ አንደኛ ነፍስ ለባዊት ናት፣ ልብ የምታደርግ እንደ ልብ። 2 ነፍስ ነባቢት ናት፣ የምትናገር ቃል። 3ኛ ነፍስ ሕያዊት ናት፣ እስትንፋስ። ስለዚህ በኩነት አብ ልብ ነው፣ ወልድ ቃል ነው፣
መንፈስ ቅዱስ እስትንፋስ ሕይወት ነው ያልነው ነፍሳችን እነዚህ ሶስት ባህሪያት አሏት። ለባዊት ልብ የምታደርግ፣ ነባቢት የምትናገር፣ ሕያዊት ሕያው የምትሆን ነፍስ አትሞትም፣ ሕያው ናት። ያቺ ነፍስ ወደ እግዚአብሔር ትሰጣለች፣ ትሄዳለች፣ ትሰጣለች። መክብብ 12 ቁጥር 7 እኮ ነፍስ ወደ እግዚአብሔር ሳትመለስ ፈጣሪን አስብ የሚለው እኮ ነው። ነፍስ ትመለሳለች፣ ትሄዳለች። መዝሙረ ዳዊት 22 ላይ እኮ ነፍሴን መለሳት የሚለው እኮ እሱን የሰጠን ወደሱ ይወስዳታል። ስለዚህ ነፍስ ሶስት ባህሪ ያላት ምን አልኩኝ? ከኔ ድገሙ እያንዳንዳችሁ። 1 ለባዊት ልብ የምታደርግ፣ 2 ነባቢት የምትናገር ቃል፣ 3 ሕያዊት እስትንፋስ ሕያው የሆነች ነፍስ። እነዚህ ሶስት ባህሪያት አሏት። ግን ስንት ነፍስ ነው የምትባለው? ሶስት ነፍስ አትባልም። ስንት ነፍስ? አንድ ነፍስ። ስለዚህ እግዚአብሔር ሶስት ስም አለው፣ አብ ወልድ መንፈስ ቅዱስ። ይሄ አብ ወልድ መንፈስ ቅዱስ የተባለ ግን አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ ብለን ያልነው ግን ልብ ቃል እስትንፋስ አይለያይም፣ አንድ አምላክ ነው። ስለዚህ አንድ አምላክ ነው ብለን እናምናለን። ነፍሳችን ነች እግዚአብሔርን የምትመስለው ባህሪያችን በምሳሌያችን ያለው ይሄን በተመለከተ ነው። ሌላው የእግዚአብሔር አንድነቱ ሶስትነቱ የታወቀ ነው። ምሳሌ የምናደርጋቸው ብዙ ጊዜ የሚነገሩ ለምሳሌ ፀሐይ ንዋት ቅርጽ አላት። በቅርጿ አብ ይመሰላል። በቅርጿ በፀሐይ ቅርጽ አብ ይመሰላል። ብርሃኗ ከሰማይ መጥቶ ወደዚህ ምድር የሚመጣው ፈኑ ብርሃነከ እያሉ ብርሃንህን ላክልን፣ ፈኑ ዴከ እጅህ ላክልን ሲሉ የነበሩት ብርሃን ወልድ፣ ሙቀቱ ደግሞ ውስጣችን እንደሚገባው የሰራጺ መንፈስ ቅዱስ። ሶስት ፀሐይ እንላለን አንልም። አንድ ፀሐይ ብቻ ብለን እንጠራታለን። ሶስት ፀሐዮች አይደለም፣ አንድ ፀሐይ። እግዚአብሔር በልብ ተመስሎ፣ በቃል ተመስሎ፣ በመንፈስ ቅዱስ ተመስሎ፣ ወይም አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው ብንልም፣ በስም አብ ወልድ መንፈስ ቅዱስ ብንልም፣ አካላቸው የተለያየ ነው ብንልም አንድ እግዚአብሔር ብለን እናምናለን። ይሄም እግዚአብሔር ለኛ የገለጸው ሚስጥሩ ነው። ስለዚህ አንድነቱ ሶስትነቱ የእግዚአብሔር የታወቀ ነው። አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ መንፈስ ቅዱስ ነው። ቀጣዩ ትምህርታችን ሚጠት በአክቶ ኦርቶዶክስ ሚስጥረ ሥላሴ ይቀጥላል። እግዚአብሔር የምትሰሙትን ለሌላውም እንድታስተምሩ ይርዳችሁ። መላ ቲቪን እግዚአብሔር ይስጥልኝ። የምትሰሙትን ሁሉ እናንተም ለሌላውም ሰው እንዲተላለፍ አድርጉ። የአብ ወልድ መንፈስ ቅዱስ በረከት ይደርባችሁ፣ ክፉ አይንካችሁ፣ እመቤታችንም አትለየን።